እኔ ራሴን ነው የማጠፋው። ምን ልታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዴት ትላለህ? ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችላለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። እና በፈለክ ሰላም ነው ጋሼ። የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ባከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ ልጅዎትን ፈልጊያለሁ። ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። እሺ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም ነው። ሰላም አሉ። ምን ነው ፀጉር ያደገው? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ። ና ሳልወጋህ በፊት ያለህን ሁሉ አውጣ። ወንድሜ እኔ ምንም ነገር ይሻላል። ወይኔ ወጋኝ። ወይኔ ቆሎ ነገር ነበር እኮ ምግብ የሚባል ነገር ብቻ በቃ ቆሎ ብቻ ነው የምበላው። ሄሎ ጀማው ቆሎ ታገኝቷል ነው። ያዘው። ኧረ ምን አይነት የማይረባ በረኛ ነው በእናታችሁ። ሄሎ ያዘው። ቀልድ ነው። ፎሎ በርዳሚዎስ መታው። ኧረ መታው። ኳሱን መታው እንጂ ኳሱን ኧረ መታው እባክህ። ኳሱን መታው። ኧረ ጎሉ እባክህ መታው። ጎሉ መታው። ጎሉ መታው። Mira de pronto y te empecé a querer. ማን ነው በር ላይ መኪናውን ያቆመው? አይ እኔ አይደለም። አንተ ነህ? አይ እኛ አይደለንም። ይሻላት አንተ የሰው መኪና እንደሰብረው ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ ምንድነው? አንተ ምን ሆነህ ነው? ኧረ እኔ እንጃ መጨፈር ማቆም አልቻልኩም። ና ግባ፣ ና ኋላ ግባ። ምንድነው? ኧረ መጨፈር ማቆም አልቻልኩም። ጌታ ሆይ ና ግባ። እሺ አይዟችሁ፣ ቆይ ሆስፒታል ልውሰዳችሁ። አይዞ አርቲስት በርጣሚዎስ በጣም አድናቂ ነኝ። አዲሱ የፈስ አልበም መች ነው የሚወጣው? አዲሱ የፈስ አልበም መስከረም 22 ይለቀቃል። ትወዱታላችሁ ብዬ አስባለሁ። እና አንዳንድ ነገር አልነግረንም? እሺ አዲሱ የፈስ አልበም እስከዛሬ ከሰሯቸው 3 የፈስ አልበሞች ለየት ያለ ነው። እንዲሁም ከአዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ለአድማጭ በጣም ምርጥ የሚሆን ፈሶችን ይዘን እንመጣለን። ጠብቁን። እና ትንሽ አንዷን አሰማን። እንግዲህ በዚህ ሰዓት አይመችም፣ ግን እንዳቀርጸኝ አደራ። እሺ ዋው ወደድከው? አመለጠኝ። በጣም ነው የምወደው። ባስ እየጠበቅሽ ነው? መቼም አትለወጥም። ዲዋነ ብለሽኝ እቻ ይኛውን ወይኔ ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል።
ሄሎ ሄሎ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው ኢረሳኸኝ ምንድን ነው ኢረሳኸኝ ምንድን ነው የምታወራው ምንድን ነው ጋጋ ምንድን ነው የሚለው ጽሑፉ ኢረሳኸኝ ምንድን ኢረሳኸኝ ምንድን ነው ጋጋ ምንድን ነው ኢረሳኸኝ ምን መጽሐፋችንም ላስተምረው ወንድሜ ነው ገባ ስለዚህ ሲሆን ረሳኸኝ ነው ጋጋ ሆያ ሆዬ ሆዬ ጌታ ለጌታ ወይ ኮልፎል አበባዮሽ ለምለም አበባዮሽ ለምለም ባልንጀሮቼ ለምለም ከበተራ ለምለም ከብረው ይቆዩ ከብረው በዓመት አንዴ ወልደው ከብረው ቆዩ እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማሳየው። እንዴት በካሬ 1000 ብር ብቻ ነው? ነገርኩህ እኮ ቦታው አፍንጫ በር ይሄን ቦታ ይሄ ነው እዚህ ጋር የሚገነባው እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ይኸውልህ አንተ በ1000 ብር እንሸጠዋለን። ግን ይኸውልህ ምርጥ ክላሱ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድሩ ምንድነው ጋሽ ብር ናቸው ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ ይሄን ቤት ማለት ነው በ2 ዓመት ቅንጥ ለ3 ዓመት በ15% አመቻችልሃል ለቤተሰቦች ልጆች ቀርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ነገር ይበቃኛል እኮ ሰጣህልህ ይሁን ተረጋጋ ወንድሜ እኔ ላስተምረህ ነው የፈለኩት እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል አንቺ ሳይክል ምን ተባብለን ነበር አይዞህ ልጄ አይዞህ ወይ ልጄ ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቀስ። ኢትስ ፋይን። ውሸት ነው ይሄ ውሸት ነው። ኢትስ ኦኬ። ምን ባደርግልህ ደስ ይላል? ለኔም ቢሆን ሴቶች ያሉበትን ምርጥ ክለብ ውሰደኝ። ክለብ እዚህ ጋር እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪአክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ እያለችው ነው። እየቀለች ነው። እድሜን ሁሉ ከአንቺ ጋር የጨረስኩት ለዚህ ነው። በእግዚአብሔር ጥለሽኝ አትጂ ነው። እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ እያለች ነው። እኔ በርጠሚውስ ያላንቺ መኖር እንደምችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ኋላ እቃሽን ይዘሽ ውጪ። ከዛ ኋላ ገባች እቋን ይዛ ልትወጣ ነው። እኔ ያላየኋትም ገመድ ይዛለች። አንቃ ልገለኝ ነው። ከዛ በቦክስ እያለች መቷት። ከዛ ወደ ኋላ ወደቀች። ዘልዬ ገባሁ። ከዛ ወደ ኋላ ገባሁ። በዲስት አልኳት እንጫልኳት። እዚህ ስር ገባሁ። ከዛ ናሽ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በዲስት አልኩት። ከዛ ጩቤ ይዟል እንደዚህ ሊገል ሊወጋኝ አስታርኩትኝ። በቦክስ አንተ ማለ ጎረም። ከዛ እሷ ከጀርባ እየነከሰችኝ ሄዶ ወደዛም አመዳም ከዛ ጎትቼ ወጣኋት። ነይ አልኳት። ከዛ ጸጉሯን እየሳብኩኝ እዚህ ጋር መጣሁ። ይኸውልሽ እኔ በርጠሚውስ ነኝ። በማንም የምነካ ሰው አይደሉም። ማትረቢ
እቃሽን ሰብስበሽ ሁለሽ ከዚህ መኪና ላይ አመዲያ ከዛ ቁጭ እንደዚህ ነው። ሰይዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ። ሰይዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን እዚህ ያረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል። አንተ ምንድነው እንደዚህ ፋይቻል ምን አገባ አንተ መላጣ ታታ አንገቱን ነው ከዛ ጠይት ይዞ ነፍስ አጥፍተሃል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክ ላይ እንበረከካለሁ እንደዚህ ቀስብ ይመጣል ነው ታታ ሁሉንም እርሽና ሳይቀላልኩኝ ከዛ ድብቃለሁ እንዴ ድብቅላል እንትን እንደዚህ ምን ይሻለኛል ምናምን ጅቦች ይለቁብኛል እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ነው ቀር ከዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል ከዛ አው ይለኛል ምን ማለት ለክ እንተዋወቃለን ከዚህ በፊት ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል። እዛ ጀሙ አንተ ጓደኛዬ ነህ መቼም ቢሆን ከኔ ጀርባ ሆነ አትወገኝም። እኔ እናንተ ሁሌ ጓደኛ ማቾች ነን እለዋለሁ። እሱ አዎ እኔ እናንተ ጓደኛ ማቾች ነን። አው ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዞ እዛ ጋር ቆማል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛም ይወጣሉ። ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጠልጠል ከዛ የኔ ጓደኛ ያ ጅቡ ይታኮስበት ይወድቃል። እንደዚህ ይቅፋለሁ እንደዚህ ይዟለሁ። አይሆንም በእናትህ በህይወት ቆይ ለኔ ስትል በህይወት ቆይ ይሏል። ከዛ ሰይዶ ይለኝ አቤት ይሄን ፋይት ማሸነፍ አለብህ አሸንፋለሁ ላንተ ይላል ታኖ ከዛ ይሸበቃ ከዛ እነሳና እኔ ሆነ መሩኛል። ይሄ ማንቁርቁሪያ ሽቼ አስማተኛ ይመጣል ህይወት ይቀየራል። በጭራዘር የሚያስፈልግሽ ነገር አለ? አዎ በእናትህ በዚህ ዓለም ላይ ቆንጆ ውብ ሴቶች የሚወዱኝ ሀብታም መሆን እፈልጋለሁና እባክህ አድርጊ በእናትህ። ቀላል ነው እንዴ በርተሚዮስ አረከኝ በጣም ነው የማመሰግነው። እንደውም ይሁን የቲክቶክ አካውንቴን ደግሞ በጣም ፌመስ መሆን እፈልጋለሁ። ቁጥር ማን ፎሎወር አስጨምርልኝ እንዴ? ለሱማ ጃኖ ማርኬት አለላ እንዴ? ምንድነው የፈለግከውን ያህል ፎሎወር ያለው የቲክቶክ እና የኢንስታግራም አካውንት እንዲሁም የዩቲዩብ ጃኖ ማርኬት ዌብሳይት ላይ ገብተህ መግዛት ሆነ መሸጥ ትችላለህ። እንዲሁም ደግሞ ላይክ ዌብሳይቱ ላይ ዳውንሎድ በተን አለ። እሱን ዳውንሎድ አድርገህ ደግሞ አፕሊኬሽኑን ተጠቅመህ እዛ ላይ መገበያየት ትችላለህ እንደፈለግ። ደግሞ ያከፋፈል ዘዴው በሀገር ውስጥም በሀገር ውጭም ቀላል ስለሆነ ላይክ ቀላል ነው። በጣም አመሰግናለሁ። ቀላልከኝ እኮ አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አተ እንደዚህ ጥሏል። አተ ማን ነኝ የምነካኝ? ዶክተር ነኝ መገረዝ አለብህ እና አለፍካቴ ነው የምነካኝ ነው አይደል? ግዴታ ታታ እንደዚህ ጥሏል። ለማታውስ እባክህ አትደል ተገድጄ ነኝ። ማን ያስገድድ? አባቴ ዞር ቤት አባቴ ቆመ። በጣም የሰግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸት ነው። አሳየኝ። ሁሉ ቃል ያሳይ ደረግ እውነት ዶክተር ውስጥ ተገርዟል። እኔ አላውቅም። ያው ከፈለ ሳይው አልተገረዘም። ይሄ ካጂ ከዛ ታብሩን ይዤ ከተማ ላይ እየጎተትኩ ይወጣል። እዛ እየሰማኝ ስማ ይሄ ዶክተር ነኝ ስል ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀዳላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግርዛት ሚኒስቴሮች ይመጣሉ። ጥይት ነው በልተበስ ተበቃቅመ እንደዚህ ይላል። እኔም መቼም አልነኩኝም። ጥይት ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን። ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል ታታታ ሁሉንም ከተስተሳር ገስተላችሁ እኔን የሚመስል ሰው ይመጣ በርተሚዮስ ይለኛል። ሳይሆን እኔን የሚመስል እንዴት እኔን ልመስል ቻትለው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? አዎ እሺ እንደዛ ከሆነ አንተ ግረዘኝ ይለዋል። እንደዚህ ይሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። የደወሉላቸው ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትችል